ሰሞነ ሕማማት የማይታየው ረሃብ። ንጋቱ ገና ነው። የቢታንያ ቅዝቃዜ በደብረ ዘይት ተራራ ላይ እንደ ሽፍን ድግስ ተዘርግቷል። ጌታችን ከደቀ መዛሙርቱ ጋር በዝግታ እየተጓዘ ነው። ትላንት በሆሳዕና ዜማ ሲናወጥ የነበረው አየር ዛሬ ጸጥታ ሰፍኖበታል። እርሱ ግን ፊቱን ወደ ኢየሩሳሌም አቅንቷል። አይኖቹ ግን ከከተማዋ ቅጽር ባሻገር ያለውን የሰውን ልጅ ልብ የሚመረምሩ ይመስላሉ። ድንገት ቆመ ይላል መጽሐፉ። ተራበ። ሁሉን የሚመግብ ደመናትን ጠል የሚያዘንብ ለምድር ፍሬን የሚሰጥ አምላክ እንዴት ተራበ? ይህ ራብ የሆድ ሳይሆን የነፍስ ረሃብ ነው። ፍሬ ሃይማኖትና ፍሬ ምግባር የተራበ ይላሉ ሊቃውንቱ። በመንገዱ ዳር አንዲት በለስ ቆማለች። ቅጠሏ እንደ ዘንባባ አረንጓዴ ሆኖ ይወዛወዛል። ከሩቅ ለሚያይ ሰው እኔ ጋር ኑ ፍሬ አለ የምትል ትመስላለች። ጌታ ወደ እርሷ ተጠጋ። የደቀ መዛሙርቱ አይን በጉጉት በእርሱ ላይ አርፏል። እርሱ ግን ወደ በለሷ ቀረበ። በቅርንጫፎቿ መካከል አንድም ፍሬ አላገኘም። ቅጠል ብቻ፣ ወዛም ግን ባዶ። ይቺ በለስ የዚያን ዘመን አይሁድ ምስል ነበረች። በሕግ ቅጠል የደመቁ በስርዓተ መቅደስ የለመለሙ የሚመስሉ ነገር ግን ፍቅረ እግዚአብሔር የሌላቸው ባዶዎች። ጌታም በግርማ ቆመና ድምፁ እንደ መብረቅ አስተጋባ። ለዘላለም ፍሬ አይገኝብሽ። ያለ ጅራፍ ያለ መጥረቢያ በቃሉ ብቻ በለሷ በቆመችበት መራመድ ጀመረች። ያ አረንጓዴ ቅጠሏ በቅጽበት ወደ ቢጫነት ተለወጠ። ቅርንጫፎቿ ደረቁ። ሕይወት ከስሯ ተነቀለ፣ ደረቀች። ደቀ መዛሙርቱ በፍርሃት ተዋጡ። እንዴት በለሲቱ ያን ጊዜውንም ደረቀች እያሉ እርስ በርሳቸው ይጠቃቀሱ ነበረ። ጌታም ጉዞውን ቀጠለ። በዚያች በደረቀች በለስ ውስጥ ትልቅ መልእክት ለኛ ትቶ ነበር። አዳም በገነት የሰፋው የበለስ ቅጠል የኃጢአት መሸፈኛ ዛሬ ሊደርቅ ግድ ነው። የሰው ልጅ በራሱ ጥረት የሰራው የውሸት ማንነት ሊወገድ ነው። እርሱ ሊያለብሰን የመጣው የጽድቅ ልብስ እንጂ የበለስ ቅጠል አልነበረም። ወደ ኢየሩሳሌም ሲገቡ በለሷ ከኋላቸው ደርቃ ቀርታለች። ይህም የሁላችን ታላቅ ማስጠንቀቂያ ነበረ። በቅጠል በንግግር አትድመቁ፣ በፍሬ በምግባር ተገኙ ሲለን ሰኞ በመርገመ በለስ ተጀመረ። የሰው ልጅ የውሸት ማንነት እንዲደርቅና እውነተኛው የሕይወት ፍሬ እንዲበቅል መንገድ ተጠረገ።